በመጀመሪያ ፊልሙ የድምጽ አፈ ታሪኮችን እየተናገረ ይጀምራል። ይህ የሚለውም ጥቂት ሰዎች ብቻ የሙዚቃ ጥበብን ይዘው ይወለዳሉ። አንዳንድ ሙዚቃዎች ኃይላቸው የተነሳ ያለፈውን ዘመን ወይም የሚመጣውን ዘመን መናፍስት ይስባሉ። ይህ በጥንታዊቷ ምዕራብ አፍሪካ ኪሮይት እያሉ ይጠሩታል። ይህ የሙዚቃ ጥበብ ለማህበረሰባቸው ፈውስን ያመጣል፣ ግን ደግሞ በዛው ልክ የርኩስ መንፈስንም ይስባል። በክላርክስቴል ሚሲሲፒ ውስጥ ኦክቶበር 16 በ1932 ሴሚ የሚባል ልጅ ወደ አንድ ቤተ ክርስቲያን እየሄደ ነው። የተጎዳ ይመስላል። ፊቱ ላይም የጥፍር ምልክቶች ይታያሉ እና አንድ የተሰበረ ጊታር በእጁ ይዟል። ወደ ውስጥ ሲገባ አባቱ ጄዴዲያ የቤተ ክርስቲያኑ ቄስ ሲሆን ልክ ልጁን እንዳየው ወደ ውስጥ እንዲገባ ነገረውና አቀፈው። ከዛ አባቱ ጄዴዲያ ሙዚቃውን ትቶ ወደ ፈጣሪው እንዲመለስ ነገረው። ሴሚ ግን ምንም ሳይናገር የተሰበረውን ጊታር ጥብቅ አርግቶ ያዘውና በሀሳቡ የሆነ ሰው እየጎዳው ያያል። ታሪኩ ከአንድ ቀን በፊት ይመልሰንና የሳሚ አጎት ልጆች የሆኑት መንትዮቹ ስማቸውም ስቴክ እና ስሞክ የሚባሉትን በቺካጎ ከኖሩ በኋላ ወደ ክላርክስቴል ተመልሷል። ከወንበዴዎች ገንዘብ ይሰርቃሉ እና የሆነ ሰውም እየጠበቁ ነው። ከዛ አንድ መኪና መጣ። ሰውየውም ሆንጉንግ ይባላል። ወደ አንድ ሳው ሚል የተባለ አሮጌ ቦታ ይወስዳቸዋል። ስሞክ እና ስቴክ ቦታውን ለመግዛት ወስነዋል፣ ለጥቁሮች መዝናኛ ቦታ ሊያደርጉት። ከዛ ለሰውየው ጥሬ ገንዘብ ሰጡትና እሱም ሆነ የሱ ጎሳዎች ወደዚህ ቦታ ከመጡ እንደሚገሏቸው አስጠነቀቁት። መንትዮቹ ሳሚን ለመውሰድ ሄዱ እና አብረው መንገድ ዳር ወደሚገኘው ስውር ቦታ መሩ። ለመዝናኛ ቦታ የመክፈቻ ድግስ የታሰበ አንድ በአልኮል የተሞላ መኪና ወደ ተቀመጠበት ቦታ መሩ። በድንገት አንድ እባብ ሾልኮ ይወጣል፣ ነገር ግን ስሞክ በፍጥነት ይገለዋል። የጭነት መኪናውን ካረጋገጡ በኋላ ስሞክም መዝናኛ ቦታውን በሚቀጥለው ቅዳሜና እሁድ ጠብቀን እንክፈት ይለዋል። ነገር ግን ስቴክ ዛሬ ማታ መሆን እንዳለበት ነገረው። ስሞክም ተስማማ። ቀበል አድርጎም አንዳችን ጭነቱን መያዝ አለብን አለው። ከዛ ስቴክ ጭነቱን ሊነዳ ወደ ኋላ ቀረ። ስሞክ እና ሴሚ ለዝግጅቱ አንዳንድ ሰው ሊፈልጉ ሄዱ። ስቴክ ጭነቱን አስነስቶ ወደ ከተማ ሄደ። እዛ እንደደረሰ የሆነች ልጅ ጠርቶ ጭነቱን እንድትጠብቅለትና በደቂቃ 10 ሳንቲም እንደሚከፍላት ነገራት። እንዲሁም አንድ ሰው ወደ ጭነቱ ቃል ሊወስድ ከሞከረ ክላክስ እንድታረግለት ነገራትና ሄደ። ወደ አንድ ሱቅ ገባ እና ከቀድሞ ጓደኛው ቦቻው እና ከልጁ ሊሳ ጋር ተገናኘ። ስቴክ ለመክፈቻው ምሽት የሚያስፈልጉትን ነገሮች እርዳታ እየጠየቀ ነው። ነገር ግን በድንገት ልጅቷ ክላክስ አደረገች። ከዛ ስቴክ ወደ ውጪ ሲወጣ ሁለት ሰዎች ከጭነት ውስጥ መጠጥ እየሰረቁ ነበር። ያለምንም ማመንታት እግሩ ላይ ተኮሰበት። ሰውየውም ስቴክን አወቀውና በፍጥነት ያንተ መኪና እንዳልሆነ አላወቅኩም በማለት ይቅርታ ጠየቀው። ነገር ግን ስቴክ ሳይሰማው ሌላኛው ሰውዬ ላይ ተኮሰበት። የከተማው ሰዎች ምንም አልደነገጡ፣ ምክንያቱም መንትዮቹ በከተማው ስለሚከበሩ ነበር። ስቴክ ወደ ውስጥ ተመልሶ ለቦቻው በጥይት ለተኮሰባቸው ሰዎች ለማሳከሚያ የተወሰነ ገንዘብ ሰጠው። ከዛ ለሱ ለመዝናኛ ምሽት የሚያግዛቸውን የሆነ ሰው እንደሚፈልግ ነገረው። ቦቻው ሚስቱን ግሬስን ጠራትና እሷ ለመስራት ተስማማች። ስቴክ ለስራው $40 ለመክፈልም ተስማማ። ይህ በእንዲህ እንዳለ ስሞክ እና ሴሚ በመንገዳቸው ላይ ስለ ሙዚቃ እያወሩ ወደ ባቡር ጣቢያ ደረሱ። አንድ የድሮ ዘፋኝ የሆነው ስሊም የተባለ ሰውዬ ወደ ምሽቱ ክለብ ለመውሰድ ሄዱ። ከዛ ከሴሚ ጋር ዘፈን መዝፈን ጀመሩ እና የተወሰነ ተመልካች ትኩረትንም ሳቡ። በመጀመሪያ ስሊም ስራውን ለመቀበል አልተስማማም ነበር፣ ነገር ግን ስሞክ ቢራ እንደያዘው ሲነግረው ለስራው ተስማማ። ልክ ከዛ የልጅነት ፍቅረኛ የሆነችው ሜሪ መጣች። በሱ ላይ በጣም ተናዳለች፣ ምክንያቱም ለሷ አበባ ስላላከላትና እናቷ ካረፈች በኋላ መልእክት ስላላከላት ነበር። እናቷ ለነሱም ልክ እንደ እናታቸው ነበረች። በተመሳሳይ መልኩ ሴሚ ፐርሊን የተባለች ልጅን ተዋወቃት። ያገባች ሲሆን እሱም ለመዝናኛው ምሽት እንድትመጣ ጋበዛት። ከዛ በኋላ ስሞክ የድሮ ጓደኛውን ኮርንብሬን እና ሚስቱን ትሬስን አገኛቸው። ለመክፈቻው ምሽት ጥበቃ እንዲሆንለት ሲጠይቀው ኮርንብሬት ግን ፍቃደኛ አልነበረም። ነገር ግን ሚስቱ ትሬስ የሚከፍለውን የገንዘብ መጠን ስታውቅ እንዲሰራ አስማማችው። ከዛ ስቴክ ሚስቱን ኤኒን ለማግኘት ሄደ። እሱም በመምጣቱ ግን ደስተኛ አልነበረችም። ስቴክም ለዛሬው ምሽት እንድትረዳውና ገንዘብ እንደሚሰጣት ነገራት። እሷ ግን የእሱን የደም የተጨማለቀ ገንዘብ እንደማትፈልግ ነገረችው። እነሱ በቅርቡ ነበር ልጃቸውን ያጡት። እንዲሁም ኤኒ ለእሱ የሰራችውን የአንገት ላይ የሚደረግ ጌጥ ከማንኛውም ክፉ ነገር እየጠበቀው እንደሆነ ነገረችው። ፀሐይ ሊጠልቅ አካባቢ ሬሚክ የተባለ የአይሪሽ ሰው ሰውነቱ የደማ የጥንዶቹ ቤት ያንኳኳል። ቤርት እና ጆ ይባላሉ። ወደ ውስጥ እንዲገቡ ይለምናቸዋል። እንዲሁም የሚሰጣቸውን ወርቅ እንዲቀበሉና እሱን ከሚያድኑ ሰዎች እንዲያድናቸው ለመናቸው። እነሱም አስገቡት። ብዙም ሳይቆይ በቡድን የተሰበሰቡ ሰዎች መጡ እና ለጆ ሬሚክ የተባለ አደገኛ ሰው እንዳየች ጠየቃት። እሷም እንዳላየች መለሰችላቸው።
እነሱም በድንገት እንኳን ከመጣ ከላይ እንደሚታየው ጥሩ ሰው እንዳልሆነ አስጠንቅቀዋት ሄዱ። እዛ ጆ ወደ ውስጥ ስትገባ ሬሚክ ቫምፓየር እንደሆነች አወቀች። ባሏንም ወደ ቫምፓየርነት ቀይሯታል። ከማምለጧ በፊትም እሷን ወደ ቫምፓየር ቀይሯት። ከመሸ በኋላ መንትዮቹ የመዝናኛውን ቦታ ከፍተውታል እና ብዙ ሰው እየመጣ ነው። አሪፍ እየሄደላቸውም ነው። ከዛ ስሞክ ብዙ ሰው እንዲመጣ የመግቢያ ሰዎችን ከምንቀበላቸው በነፃ ይግቡ በማለት ሀሳብ አቀረበ እና ሜሪም ወደ ውስጥ በነፃ እንድትገባ ተፈቀደላት፣ ምክንያቱም እናቷ ጥቁር ስለነበረች። ከዛ ሴሚ ሙዚቃውን ሊጫወት ወደ መድረክ ወጣ። ሙዚቃው ውስጡን የሚነካና ደስ የሚል ነበር። ታዳሚዎቹ ተመስጠው የተዝናኑ ነው። የሙዚቃው ኃይል መንፈሳትን መሳብ ጀመረ። በድንገትም የተለያዩ ዘመናት የነበሩ የጥቁር ሙዚቀኞች በመንፈስ ተቀላቀሉ። ቤቱን የሙዚቃው ኃይል እያቃጠለው ነው፣ ነገር ግን ማንም ሰው መዝናናቱን አላቆመም። ይህ ኃይለኛው ድባብ ሬሚክ፣ በርትና ጆ አይን ውስጥ ገብቷል። ቫምፓየሮቹ የሙዚቃውን ምሽት ለመቀላቀል አስበው ከሌላ ሀገር የመጡ ሙዚቀኞች እንደሆኑ ማስመሰል ጀመሩ። እናም ለማሳመን ሙዚቃ መጫወት ጀመሩ። ግን ስቴክ ምንም ስላልጣመው እንዲገባ አልፈቀደላቸውም። እንደሚከፍሉ ሲነግራቸውም አሁንም አልተስማማም። ከዛ ለመሄድ ተገደዱ። ቫምፓየሮቹ ወደ ውስጥ እንዲገቡ እስካልተፈቀደላቸው ድረስ ውስጥ ያሉትን ሰዎች መንካት አይችሉም። ከዛ ሜሪ እነሱን ለማናገር ወጣች። መንትዮቹ ገንዘብ እንደሚያስፈልጋቸው ስለምታውቅ እነሱም ወርቁም ሰጧት። ግን ከዚያ ሬሚክ አይኑ እየተለወጠ መጣ። እንዲህ ቆይ እስካሁን ሰብስክራይብ አላደረጋችሁ? የላይክ ምልክቷና ደውሉን በመጫን ቤተሰብ ይሁኑ። እና አፉ በለሃጭ ተሞላ። ሜሪ የሆነ ችግር እንዳለ ገብቷት ወዲያውኑ ሽጉጧን አወጣች እና ትታቸው በፍጥነት ትሄዳለች። ነገር ግን ሬሚክ በፍጥነት ወደ እሷ በረረ እና ወደ ቫምፓየርነት ለወጣት። በተመሳሳይ ጊዜ ኮርንብሬድ ራሱን ለማረጋጋት ወደ ውጪ ይሄዳል። ስሊምም የጥበቃ ስራውን ይቆጣጠራል። በርትና ጆ ኮርንብሬድ ላይ ትኩረታቸውን አድርገዋል። ይህ በእንዲህ እንዳለ በመዝናኛ ቦታዎች ሴሚና በርሊን በአንድ ክፍል ውስጥ ጥሩ ጊዜ እያሳለፉ ነው እና ስሞክና ግሬስ ክፍል ውስጥ ምን እየተፈጠረ እንደሆነ ገብቷቸዋል። ሜሪ ወደ መዝናኛው ቦታ ትመለሳለች። መጀመሪያ ስሞክን ለማታለል ትሞክራለች። ከዚያ ግን ሁለቱም ተሰባምጠው አሪፍ ጊዜ ማሳለፍን ጀመሩ። በመቀጠልም ሁለት ሰዎች ተጣልተው ብጥብጥ ይጀመራል እና ስቴክ ነገሩን ያረጋጋዋል። ከዛ ሴሚ ስሞክን እንዲጠራው ይነግረዋል። ግን ሴሚ እነሱን ለማቋረጥ ስለደበረው ተመለሰ። ከዛ ስቴክን ወደ ውስጥ ሲገባ ሜሪ በሚያስፈራ መልኩ ስሞክን እየነከሰችው ነበር። ስቴክም ሽጉጡን አውጥቶ ደጋግሞ ተኮሰባት። ግን ሜሪ ልትሞት አልቻለችም። ነገር ግን በኩራት ቆማ ምሽቱ ከማለቁ በፊት ሁሉንም እንደምትገላቸው ነግራቸው እየሮጠች ወጣች። ስቴክም ስሞክን ለመርዳት ሞከረ፣ ነገር ግን ረፍዶ ነበርና ወዲያውኑ ሞተ። ከዛ ስሊም ለእንግዶቹ ምሽቱ እንዳለቀና ወደ ቤታቸው እንዲሄዱ ነገራቸው እና የተወሰኑ ሰዎች ብቻ ቀሩ። እነሱም ስቴክ፣ ሴሚ፣ ኤኒ፣ ስሊም እና ግሬስ ናቸው። ከዛ ስሞክ ያለበትን ክፍል ቆለፉት። ከዛ ኮርንብሬድ መጣ እና እንዲያስገቡት ጠየቃቸው። ኤሚ አንድ እንግዳ የሆነ ነገር አስተውላ እንዲሄድ ነገረችው። እሱም ከዛ የሰራበትን እንዲከፍሉት ጠየቃቸው። ስቴክን ብሩን ሊሰጠው እጁን ወደ ውጭ ሲዘረጋ ኮርንብሬድ ወደ ቫምፓየርነት ተቀይሮ ሊነክሰው ሲል ስቴክ ወዲያውኑ ፊቱ ላይ ተኮሰበት። ከዛ በኋላ ኤሚ አሁን ከቫምፓየሮች ጋር መጋፈጥ እንዳለባቸው ነገረቻቸው። ግን ከዚያ ነገሮች የተባባሱ መጡ። ቅድም የሞተው ስሞክ አሁን ወደ ቫምፓየርነት ተቀይሯል። በመጀመሪያ ደህና እንደሆነ እያስመሰለ ለስቴክ በመናገር በሩን እንዲከፍትለት ጠየቀው። ከዛ ስቴክ አምኖት በሩን ሊከፍትለት ቁልፍ ሊያመጣ ሄደ። ነገር ግን ስሞክ በሩን ሰብሮት ወጣ። በፍጥነትም ኤሚ የነጭ ሽንኩርት ጭማቂ ፊቱ ላይ ደፋችበት። ስሞክም እያቃጠለው ወደ ውጪ ወጣ። በመቀጠልም ቫምፓየሮቹ ውጪ ላይ መስፈንና መጨፈር ጀመሩ። ሁሉም እንግዶች ወደ ቫምፓየርነት ቀይሯቸዋል። የግሬስ ባል የሆነው ቦቻውንም ጨምሮ። አሁን የቫምፓየሮቹ ብዛት ጨምሯል። ሬሚክ ወደ እነሱ መጥቶ ለምን እንደመጣ እውነቱን ይናገራል። ይህንን ቦታ የሸጠላቸው ሰውዬ ሆንግ ኮንግ መንትዮችን ለማስገደልና በመዝናኛ ቦታ የሚመጡትን ሁሉንም እንግዶች እንዲገላቸው ስለላኩ ነበር። ስሞክ ታሪኩን እያረጋገጠለት እሱም ወደ ቫምፓየርነት ሲቀየር የተወሰኑ ትውስታዎችን እንዳየ ነገረው። ሬሚክ የሚፈልገው ሴሚ ነው፣ ምክንያቱም የሴሚ ሙዚቃ ኃይል የሬሚክ የጠፉበትን ሰዎች መንፈስ የመመለስ ኃይል እንዳለው ያምናል። ከዛ ሬሚክ ለቡድኑ ስምምነት አቀረበላቸው። እነሱም ወደ ቫምፓየርነት ቀይሯቸው ለዘላለም ያለምንም ችግር ዘና ብሎ እንዲኖሩና ግን ካልተስማሙ የግሬስ ልጅን ሊሳን እንደሚገላት ነገራቸው። ከዛ ወደ ውስጥ ገቡና ከዚህ ነገር ለማምለጥ ምንም አይነት መንገድ እንደሌለ በመገንዘብ
እነሱን ለመጋፈጥ ወሰኑ። ሽጉጦችና በነጭ ሽንኩርት የተነከረ እንጨት አዘጋጁ። ከዛ ግሬስ ቫምፓየሮችን ወደ ውስጥ እንዲገቡ እየጮኸች ተናገረች። ከዛ ወደ ቫምፓየር የተቀየረው ባሏ ላይ እንጨቱን ሰክታ አብረው ተቃጥለው ሞቱ። ስሊም የቫምፓየሮችን ቡድን ለማሳሳት እጁን በመቅደድ ብዙ ቫምፓየሮችን ወደሱ ይሰበስባል። ይህ በእንዲህ እንዳለ በርሊን በሳሚ ፊት አንገቷን ተነከሰች። ይህ ሳሚን ያስደነግጠዋል። ሌሎቹ ቫምፓየሮችን አንድ በአንድ እየገደሏቸው በብርቱ ይዋጋሉ። ኤሚ በስሞክ ትነከሳለች። በቀጣይ ምን እንደሚፈጠር ስለምታውቅ ከመቀየሯ በፊት ስቴክ እንዲገላት ለመነችው። እሱም ሳይፈልግ አደረገው። ሜሪ የኤሚን የዘላለም ሞት አይታ አለቀሰች እና ስሞክም ይዟት ወጣ። ከዛ ስቴክ እና ስሞክ መደባደብ ጀመሩ። ይህ በእንዲህ እንዳለ ሴሚ ከሬሚክ ለማምለጥ ወደ ውጪ ሲወጣ ሬሚክ ያዘውና ፊቱን ባጨረው። ይህ በእንዲህ እንዳለ ስቴክ እና ስሞክ እየተደባደቡ ነው። ነገር ግን ስሞክ በመሃል ሊነክሰው ሲል ባለቤቱ የሰራችለት የአንገት ሐብል ግን ስሞክን ሊያስነክሰው አልቻለም። ወደ ሴሚ ስንመለስ ሴሚ ወዲያውኑ በያዘው ጊታር የሬሚክን ጭንቅላት ይመታዋል። በተመሳሳይ መልኩ ሁሉም ቫምፓየሮች ጭንቅላታቸውን ተመቱ። ልክ ከዛ ስቴክ ከጀርባው ሆዱ ላይ እንጨቱን ሰካበት። ከዚያ ወዲያው ፀሐይ ወጣችና ሬሚክና የቀረው ቫምፓየር አብሮ ተቃጥለው ሞቱ። ከዛ ስቴክ የሃንጉንግ ሰዎች እንደሚመጡ አውቆ ሴምን እንዲሄድ ነገረው እና ስቴክ እነሱን ለማጥቃት መሳሪያዎችን ማዘጋጀት ጀመረ። ትንሽ ቆይተው ሰዎቹ መጡ እና ስቴክም እነሱ ላይ መተኮስ ጀመረ። ማንም እንዲያመልጠው አልፈቀደም። ሆዱ ላይ ቢተኮስበትም እሱ ግን እጅ አልሰጠም። ሁሉንም አንድ በአንድ ገደላቸው። በመጨረሻም ሃንጉንግ ብቻ ቀረ እና እንዳይገሉ መለመንም ጀመረ። በገንዘብ ሊደራደር ሲሞክር ስቴክም ደጋግሞ እየተኮሰ ገደለው። በተቀመጠበት ጊዜ ኤሚና የሞተው ልጁን በመንፈስ አያቸው። ከዛ በኋላ ልክ ፊልሙ ሲጀምር እንዳየነው ሴሚ ወደ ቤተክርስቲያን ገብቶ አባቱ ሙዚቃውን እንዲያቆም እየነገረው ሴሚ ግን ሳይሰማው ጊታሩን ከእጁ ሳይለቀው ይሄዳል። ከብዙ ዓመታት በኋላ በ1992 ሴሚ አንጋፋው ሙዚቀኛ ሆኗል። ሙዚቃውን አቅርቦ ከጨረሰ በኋላ ስሞክ እና ሜሪ ይመጣሉ። ልክ እንደዛው ምሽት ምንም ሳይቀየሩ በደስታ አቅፈውት ሰላም አሉት። ስሞክ ሲናገር ስቴክ በዛ ምሽት አልገደለውም ነበር። ከአካባቢው እንዲርቅና ሴሚን ከርቀት እንዲጠብቀው ነግሮት ነበር። ስሞክ የሴሚ መሞቻው እንደቀረበ ያውቃል። እሱን ወደ ቫምፓየርነት ቀይሮት ረጅም ዓመት እየኖረ ሙዚቃውን እንዲቀጥል ጠየቀው። ግን ሴሚ ሳይሰማው በህይወቱ ማድረግ ያለበትን ነገሮች እንዳደረገና ጊዜው ከደረሰ ለሁሉም ነገር ዝግጁ እንደሆነ ነገረውና በመጨረሻም አንድ ዘፈን ዘፈነላቸው። ከመሄዳቸው በፊት ሴሚ ከዛ ምሽት በኋላ መቃዠት እንደጀመረ ነገራቸው። ነገር ግን ፀሐይ ከመውጣቱ በፊት ያለው ምሽት ለሱ የማይረሳ ጊዜ መሆኑንም ነገራቸው። ስሞክም አሰበና ያ ምሽት ለሱ ለመጨረሻ ጊዜ ወንድሙንና ፀሐይ ያየበት ጊዜ ነበር። ዶቼ የዛሬው ፊልም እዚህ ጋር ያበቃል። በሌላ ፊልም እስከምንገናኝ ሰላም ሆኖልኝ